በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለብዙኃን ማርያም በዓል በሰላም በጤና አደረሰን አደረሳችሁ። መስከረም 21 ቀን የእመቤታችን በዓል ነው። የበዓሉም ስያሜ ብዙኃን ማርያም ይባላል። ብዙኃን ማርያም ማለት ብዙዎች ሊቃውንት ጉባኤ የጀመሩባት ማርያም ማለት ነው። ማርያም ቤዛ ብዙኃን፣ የብዙኃን ቤዛ የሆነውን የወለደች ቤዛን ያስገኘች ማርያም ማለት ነው። ራሷም ደግሞ ተስፋ ላልነበረው ሕዝብ ተስፋ የሆነች በቤዛ ኢየሱስ ክርስቶስ አዳኝነት እመቤታችን ቅድስት ድንግል ማርያም የዓለሙን መድኃኒት የወለደች እንደመሆኗ መጠን ለብዙዎች ተስፋ፣ ለብዙዎች መዳኛ፣ ለብዙዎች አለኝታ የሆነችበት ማለት ነውና ብዙኃን ሊቃውንት 318ቱ ሊቃውንት ከሚያዝያ 21 ቀን ጀምሮ መሰባሰብ መጠራራት ጀምረው ነበርና ከያሉበት አይሁጉር ከያሉበት ሀገረ ስብከት ከየሚያገለግሉበት ቤተ ጉባኤ ከየሚያስተምሩበት ስፍራ ተሰብስበው በዛሬው ዕለት ስብሰባ የጀመሩበት ዕለት መስከረም 21 ቀን መናፍቃንን ከቤተ ክርስቲያን አውግዘው ለመለየት ጉባኤ የጀመሩበት በጸሎት የከፈቱበት ዕለት በመሆኑ ጉባኤ ሊቃውንት፣ ጉባኤ ብዙኃን ሊቃውንት የተሰበሰቡባት ስለሆነች ብዙኃን ማርያም ተብሎ ዕለቱ ተሰይሟል። በዚህ ዕለት የእመቤታችን በዓል ነው። እንደዚሁም ከእመቤታችን በዓል ጋር ተያይዞ የሰለስቱ ምዕት በዓል ነው። ስብሰባ ወይንም ጉባኤ የጀመሩበት በመሆኑ የማርያም በዓል፣ የሰለስቱ ምዕት በዓል፣ ከዛም የመስቀል በዓል በባለፈው በመስቀሉ ትምህርት ላይ እንደተማማርነው የጌታችን ኢየሱስ ክርስቶስ መስቀል ወደ ኢትዮጵያም የገባበት በመሆኑ ከመስከረም 17 ጀምሮ እስከ መስከረም 24 ድረስ በዚህ ሰሞን የመስቀሉ ነገር የሚነገርበት፣ የሚታወስበት፣ የሚታሰብበት ሰው ሁሉ በመስቀል ላይ የተሰቀለውን የሚያስብበት ሰሞን ነውና ለእኛ ብሎ ያለ ኃጢአት ያለ በደል በመስቀል ላይ ተሰቀለ፣ ዋጋ ከፈለልን ብለን የምናስብበት ነውና ስለዚህ የማርያም በዓል፣ የሰለስቱ ምዕት በዓል፣ የመስቀል በዓል 3 በዓላት አንድ ላይ የተባበሩበት ነው። እንግዲህ ከመጀመሪያው ከእመቤታችን ስንጀምር እንግዲህ የዕለቱም ምስባክ የቅዳሴው ወትቀውም ንግሥት ይላል። ከዚያም ጋር ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ያለው ወተንሥአት ማርያም የሚለው ነው ይታወቃል። ከሌሊቱ ግን ምስባክ ላይ አድኅነኒ እግዚኦ ወተሳሃለኒ እስመ በርቱ ቆማ እገሬ በማኅበር ባርከከ እግዚኦ፣ መዝሙረ ዳዊት 25 ቁጥር 11 ላይ አድኅነኒ እግዚኦ ወተሳሃለኒ አቤቱ ጌታ ሆይ አድነኝ ይቅርም በለኝ ብሎ ዳዊት ተናገረ። በአዳም ተገብቶ አዳም 5500 ዘመን በፍዳ በነበረበት ዘመን አቤቱ ጌታ ሆይ ይቅር በለኝ ማረኝ፣ እስመ በርቱ ቆማ እገሬየ እግሮቼ በቀና ቆመዋል ጸንተዋል ማለት እንግዲህ ሕገ ኦሪትን ርቱ ይላል። 10ቱ ትእዛዛተ ኦሪትን በማኅበር ባርከከ እግዚኦ አቤቱ ጌታ ሆይ በማኅበር አመሰግንሃለሁ፣ በጉባኤ በአንድነት ማኅበር ማለት አንድነት ማለት ነውና በአንድነት አመሰግንሃለሁ ብሎ ዳዊት የተናገረውም ነው። ከዚህም ጋር ተያይዞ ደግሞ
ወንጌሉም የሉቃስ ወንጌል ምዕራፍ 10 ቁጥር 15 እስከ 25 ያለው እንደሆነ በዚያ ላይ ጌታ ኢየሱስ ክርስቶስ ስለ አብ እና ስለ ራሱ ሲናገር ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ ተብሎ እንደገናም ደግሞ ወአልቦ ዘየአምሮ ለወልድ ከመወልድ ውእቱ ዘእንበለ አብ ወልድ እንደሆነ ከአብ በስተቀር የሚያውቀው የለም። አብንም ደግሞ አብ እንደሆነ የሚያውቀው ከወልድ በስተቀር የለም። እነሱ ከሚተዋወቁት በላይ የሚያውቃቸው የለም። መንፈስ ቅዱስንም እንደዚሁ እዚህ ላይ ባይጠቅስም አብ ወልድ ተጠርተው መንፈስ ቅዱስ አይለይምና ሦስቱ አይለያዩምና በስም በግብር በአካል ካልሆነ በስተቀር ከዛ ውጭ ባለው በባህሪ በህልውና በስልጣን በአገዛዝ አንድ ናቸውና ስለማይለያዩ ሥላሴ አይለያዩም ማለት ነው። አንድነትና ሦስትነት ያላቸው ናቸው። ከአንድነታቸው ውጭም አይደሉም፣ ከሦስትነታቸውም ውጭም አይደሉም። ለአንድነታቸው ሁለትነት የሌለባቸው፣ ለሦስትነታቸው አራትነት የሌለባቸው ናቸው ሥላሴ። ለዚህም ነው እንግዲህ ለሥላሴ ርባኤ ማለት አራትነት አራትዮሽ የሌላቸው። ርባኤ ማለት ረባ አራት አደረገ ብሎ ርባኤ ማለት አራትነት ማለት ነው። ዋህድና ስሉስ ቅዱስ የስሉስ ቅዱስ አንድነት በመለኮት ዓለምን በመፍጠር ዓለምን በማዳን በዚህ ሁሉ አንድ ናቸው የስሉስ ቅዱስ አንድነት ብለን። ስለዚህ የሥላሴ መገለጫ ናትና እመቤታችን ቅድስት ድንግል ማርያም አብ ለአጽንኦ ወልድ ለተሰብኦ መንፈስ ቅዱስ ለአንጽሖ በዚህ መልክ በእሷ ላይ የተገለጡባት ፈቃዳቸውን የፈጸሙባት ዓለምን ያዳኑባት የዓለም ቤዛ ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነባት ያልተገለጠው የተገለጠባት ያልታየው የታየባት ያልነበረውን ድህነት ያሳየባት የድህነቱ መገለጫ የድህነታችን መገለጫ የሕይወታችን መገኛ ከጠፋንበት የተገኘንባት ድንግል ማርያም ናት። ስለዚህ አማላጃችን ናትና ለሁሎች ብዙሃን ሊቃውንት ብለናል። ለእኛም ለብዙዎች በቃል ኪዳኗ ለሚያምኑት ሁሉ ተስፋ ናት እመቤታችን ቅድስት ድንግል ማርያም። አማላጃችን ናት፣ ከእግዚአብሔር የምታስታርቀን ናት። ይህን አስታራቂነቱን ለእሷ ሰጥቷታል። እሱ በቀራንዮ አደባባይ ያን ጥቁር መጋረጃ የሞት መጋረጃ ቀዶ ከጣለና ሰውና እግዚአብሔርን ካገናኘ በኋላ ከራሱ ካስታረቀ በኋላ ሰባቱን መስተጻርራን ካስታረቀ በኋላ ድነተ ሥጋ ድነተ ነፍስን ለሰው ልጅ ከተሰጠ በኋላ ዓለምን ካደሰ በኋላ ወሐደስኮ በዘኢይማስን በማይጠፋው የመጥፋት ገንዘብ በሌለበት አደስከው። አዳምን ያደሰው የሰውን ልጅ ያደሰው አዲስ ያደረገው ዘመንን ያደሰው የሰውን ሕይወት ያደሰው አለኝታችንን ያደሰው። ስለዚህ አዲስ ሰው አደረገን በሷ ማለት ነውና እመቤታችን ቅድስት ድንግል ማርያም እመብዙሃን ናት፣ የብዙዎች እናት ናት። በመስቀሉ ስር በነበረች ጊዜ በዕለተ ዓርብ በቀራንዮ አደባባይ እናታችሁ ይህች ናት ተብላ ተሰጥታናለች። እናት ላልነበረን ሰዎች፣ እናት አጥተን እጓለማውታ ሆነን ለቆየን ሰዎች እናታችን አትብሊ የተባለችውን ዕፀ በለስን በልታ የበለስን ፍሬ በመብላት የሞተችና እኛንም ለሞት ያበቃች እኛን ወደ ሞት የጎተተች እኛን ወደ ሲኦል ያደረሰች እሷንም ነፃ አወጣት፣ እኛንም ነፃ አወጣን። የኢየሱስ ክርስቶስ የድንግል ማርያም ልጅ። ስለዚህ ብዙዎች የዳኑባት ስለሆነ በመስቀሉ ስር ለዮሐንስ እናት ተደርጋ ስትሰጥ በዮሐንስ በኩል ለእኛ ሁሉን የተሰጠችን እመቤታችን ቅድስት ድንግል ማርያም። ዮሐንስ ደግሞ ለእሷ ልጅ እንዲሆነ ይኸው ልጅሽ ነው፣ ልጇ ነው ልጅሽ እያለ እየሰጣት ያለ ልጇ በመስቀል ላይ ተሰቅሎ ልጆችሽ እነዚህ ናቸው በመስቀሉ የሚያምኑ በቃል ኪዳንሽ የሚያምኑ አንቺን የሚማጸኑ አንቺን ተስፋ የሚያደርጉ ልጆችሽ ናቸው። እነዚህ የእመቤታችን ልጆች እኛ ነን፣ የምናምንባት ነን። እናትነቷን የምናምን የአምላክ እናት መሆኗን የምናምን ልጆቿ በቃል ኪዳኗ ተማምነን የምንኖረው ነንና ስለዚህ የእኛ የብዙዎቹ የትልቁ የትንሹ የሀብታሙ የድሃው የተማረው ያልተማረው ካህን የሆነው ምእመን የሆነው
የሁሉም እናት ናት እመቤታችን ቅድስት ድንግል። ለዚህ ነው እሞሙ ለሰማዕት ወእህቶሙ ለመላእክት ይላታል። የሰማዕታት እናታቸው የመላእክት እህታቸው ናት እመቤታችን ቅድስት ድንግል ማርያም። ስለዚህ በእናትነቷ የማታሳፍር ከለመኗት የእናት ልመና ፊት አያስመልስ አንገት አያስቀልስ ይላሉ አባቶቻችን። ምክንያቱም ተለምና እናት በልጆቿ የምትጨክን እናት የለችም። በልጆቹ የሚጨክን አባት የለም። በልጆቿ የማትጨክን በእኛ ያውም በበደለኞቹ በምናሳዝናት በምናስከፋት ምንም ቢያስከፋት እናት ናት። ምንም ባይመቿት ልጆች ባይመቹ እናት ምቹ ናት። ልጆች ላይመቹ ይችላሉ። ልጆች ሊያሳዝኑ ይችላሉ። ልጆች ሊያስከፉ ይችላሉ። እናት አታስከፋም። እናት ግን ምንጊዜም እናት ናት። ልጆችም አይበዙባትም። ብዙም ቢሆኑ ብዙዎቹን እንደ አንድ ነው የምታየው። ለሁሉም ትንሰፈሰፋለች እናት። ለሁሉም ትራራለች እናት። ርሬይተ ህሊና የምትባለው በዚህ ምክንያት እኮ ነው እመቤታችን ርሬይተ ህሊና ነው የምትባለው። ርሬይት ናት። ርሬይተ ህሊና እየተባለች ነው የምትመሰገነው። ዘአፍቅሮተ ሰብእ ልማዳ ፍቅሮተ ሰብእ ልማዳ ሰውን መውደድ ልማዷ የሆነ ሰውን መውደድ ልማዷ ሰውን መውደድ ልማዷ ሰውን መውደድ ሀብቷ ሰውን መውደድ የሁል ጊዜ ስራዋ የሆነ እናታችን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ አባቶች እናቶች ሁላችሁም በእሷ የምትማጸኑ የምንማጸን ብዙሃን ማርያም ብለን የምናከብራት የእኛ የብዙዎቹ እናታችን አለኝታችን አማላጃችን ብለን የምናከብራት ትንቢቶሙ ለነቢያት የነቢያት ትንቢታቸው ስብከቶሙ ለሐዋርያት የሐዋርያት ስብከታቸው ማርያምን አልባ የሚጣፍጥ ስብከት የለም። ማርያም በሌለችበት ትንቢት አይነገርም። ትንቢት ሲነገር የኖረው እሷን ማዕከል አድርጎ ነው። ነቢያት ትንቢቱን ሲናገሩ የነበረው እሷን ማዕከል አድርገው ነው ሲናገሩ የነበረው። እሷን ማዕከል ሳያደርጉ አልተናገሩም። እሷን ማዕከል አድርገው ነበረ ሲናገሩ የነበረው ነቢያት። ስለዚህ ዛሬም ክርስቲያኖች ምናልባት ዓለም ላይ ፈተና ሊበዛ ይችላል። ፈተናዎች ሊፈራረቁ ይችላሉ። ፈተና በዛ ማለት ግን በእውነት የእመቤታችን ክብር ቀነሰ ማለት አይደለም። የእመቤታችን ክብር በምንም ነገር ሊቀንስ አይችልም። የእመቤታችን ክብር ከሰዎች የተገኘ ስላልሆነ ሰዎች የሰጧት ክብር ስላልሆነ ልጇ ወዳጇ የሰጣት ክብር ነው። እግዚአብሔር የሰጠ ክብር ከእግዚአብሔር የተገኘ ክብር አይቀንስም። ከእግዚአብሔር የተገኘ ክብር አይታጣም። ከሰው የተገኘ ከሆነ ግን እውነት ነው። ከሰው የተገኘ ከሆነ ሰዎች ከነሱ ይነሳል። ሰዎች ከከለከሉ ይታጣል። ሰዎች ካልሰጡ ይቋረጣል። ማን ሰጧት ነው? ነቢያት አልሰጧትም። ሐዋርያት አልሰጧትም። ረቂቃኑ መላእክትም አልሰጧትም። 318ቱ ሊቃውንት አልሰጧትም። 150 ሊቃውንትም አልሰጧትም። 200 ሊቃውንት አልሰጧትም። ጻድቃን ሰማዕታት ቅዱሳን የሰጧት ክብር አይደለም። የቅዱሳን አምላካቸው መላእክቱን የፈጠረ ረቂቃኑን የሚታዩትን የማይታዩትን በሰማይ ያሉትን በምድር ያሉትን የፈጠረው የሰጣት ክብር ነው። ስለዚህ ከሰው የተገኘ ስላልሆነ የእመቤታችንን ክብር የሚቀንስ ተልእኮ ያለው አይደለም። የሚታየው የማይታየው ረቂቁ ሰይጣንም እንኳን የእመቤታችንን ክብር መቀነስ ብችል ኖሮ ዝም ብሎ ይቆይ ነበር። ይሄን ያክል 2000 ዓመት ሙሉ እኮ የእመቤታችን ክብር ከቀን ወደ ቀን እየጨመረ እየሄደ ያለው ምንም ያልቀነሰው ሰይጣን ፈቅዶ አይደለም። አቅም አጥሮት አቅም ስላጠ ነው። አቅም ስላነሰው አቅም ስላነሰው ነው የተው እንጂ ሰይጣን ለእመቤታችን ራርቶ አይደለም። እንኳን ለእሷ ለእኛም ቢሆን በአቅማችን ለየትኛውም ሰው መልካም ሆነን ለምንኖረውና አንዴ በጎ አንዴ ክፉን እየቀላቀልን ለምንኖረው እንኳን እግዚአብሔር ስለሚደርስልንና እግዚአብሔር ስላለልን እንጂ ሰይጣን ራርቶልን ሰይጣን ትቶን ሰይጣን ቆጥቦን አይደለም። ሰይጣን ኃጢአት ሲያሰራ አያስቆጥብም። አሰርቶ አይጠግብም። አስዋሽቶ አይጠግብም። ክፉ ሥራ አሰርቶ አይጠግብም። ዓለምን በዚህ ልክ ነው ሰይጣን መጫወቻው አድርጎ የሚኖረውና የሰይጣን መጫወቻ የሆነውን ዓለም ነፃ ያወጣው ኢየሱስ ክርስቶስ እግዚአብሔር አምላክ እግዚአብሔር ወልድ ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኖ ነው። ስለዚህ ስለ እመቤታችን የሚነገርበት ዕለት በዓለ ማርያም ነው።
ከዚያም ደግሞ መስቀሉ ማለት ጌታ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉ የመስቀሉ ግማሽ ወደ ኢትዮጵያ የገባበት በመናገሻ ላይ አርፎ ከዚያም በደብረ ከርቤ በመስቀለኛ ስፍራ ላይ አንብር መስቀሌ በዲበ መስቀሌ የዛሬም ዓመት በዚሁ ሚዲያ በዚህ በንጉሥ ሚዲያ ወይንም ትዩብ ተምረነው ነበርና መስቀለኛ የሆነ ቦታ ላይ ነው መስቀሉ እንዲቀመጥ የተደረገው። በአጼ ዘርዓ ዳዊት ዘመን በአጼ ዳዊት ዘመን ነገስታቱ እና አጼ ዘርዓ ያዕቆብ ቅዱሳኑ ከመስቀሉ ላይ ተስፋ አድርገው የሚኖሩ መስቀሉን በአንገታቸው ላይ አስረው መስቀሉን አንግተው ሀገራቸውን ይጠብቁ ሃይማኖታቸውን ይጠብቁ የነበሩ ደጋጉ አባቶቻችን ነገስታት። ስለዚህ መስቀሉ በግሸን ደብረ ከርቤ ያረፈበት ዕለት ስለሆነ ክርስቲያኖች ወደ ደብረ ግሸን ወደ ደብረ ከርቤ ወደ ግሸን ደብረ ከርቤ የሚጎርፉት መስቀሉ በዛ ስፍራ ግማደ መስቀሉ ለኢትዮጵያ ስለመጣላትና ስላረፈ ሰቃልያነ እግዚእ መስቀሉን ሲቀብሩ ኢትዮጵያ በክብርን የተቀበለችው ጌታን የሰቀሉት መስቀሉንም መልሰው ቀብረውት ነበር። በፊትም ጌታን ሰቅለውበታል፣ በኋላም ቀብረውታል። ከተቀበረበት እልኒ ካስወጣችሁ በኋላ ግን የመጣው እግዚአብሔር ወደ ሀገራችን ያስመጣልን በነገስታቱ አማካይነት በእግዚአብሔር ወዳጆች በኩል የእግዚአብሔር ወዳጆች ለሀገራችን መስቀል እንዲመጣልን ያደረጉ ናቸው። በመስቀል ላይ የተሰቀለውን እንድናምን ያደረጉን ናቸው። በመስቀሉ ላይ ተሰቅሎ ዓለምን ያዳነውን እንድናውቅ ያደረጉን ናቸው። መስቀሉንም እናከብረው በባለፈውም ተምረናል። ጌታ ስለተሰቀለበት ነው። ጌታ ዓለምን ስላዳነበት ነው። ጌታ ሥራ ስለሰራበት ነው። በመስቀሉ ላይ የተሰራው ሥራ ልዩ ሥራ ነው። ከዛ በፊት ተሰርቶ የማያውቅ ወደፊትም የማይሰራ የድነት ሥራ ነው የተሰራበት። ዓለምን የማዳን ጉዳይ ነው የተፈጸመበት። አድኖተ ዓለም የተፈጸመበት መስቀሉ ነውና መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መድኃኒት ነው ብለን አምነንበት የምንማጸነው ከዚህ አንጻር ነው። ሌላው ደግሞ ጉባኤ ሊቃውንቱ የተሰበሰቡበት 318ቱ ሊቃውንት ሚያዝያ ላይ ነው። ሚያዝያ 21 ቀን ነው መሰብሰብ የጀመሩት መጠራራት የጀመሩት። መናፍቃን እንዳሸን የፈሉበት ዘመን ነበርና በዚህ በሦስተኛው መቶ ክፍለ ዘመን ጌታ ኢየሱስ ክርስቶስ ከተወለደና አስተምሮ ካረገ በኋላ በ325 ዓመተ ምህረት ነው አርዮስ ተነስቶ የነበረው። በዚህ በሦስተኛው መቶ ክፍለ ዘመን በጣም ብዙ መናፍቃን የተነሱበት እነ ንስጥሮስ እነ መቅዶኔዎስ የተነሱበት ዘመን ነበርና ይፈላሰፉ ነበረ። ከእምነት ውጭ የሆኑ ነበረ። ጥርጥር በስቶባቸው ነበረ። ዕውቀቱ እንግዲህ ዕውቀት ሲባል ዕውቀት ወደ እምነት ሲመራ ነው እንጂ ዕውቀት ወደ ክህደት ከመራ ዋጋ የለውም። ዕውቀት ወደ ጥርጥር የሚወስድ ከሆነ ዋጋ የለውምና ከሚያዝያ 21 ጀምሮ ይሰባሰቡ ነበረ። ሥራ አልፈቱም። መጻሕፍት ያገላብጡ ነበር። መጻሕፍቱን ያመሳክሩ ነበር። መጻሕፍቱን ያናብቡ ነበረ። ብሉያቱን ከአዲሳት አዲሳቱን ከብሉያት እያመሳከሩ ይጽፉም ነበር። እነሱ የጻፉት ነው ሃይማኖተ አበው የሚባለው ዛሬ። እነሱ ከብሉያት ከአዲሳት እያገናዘቡ እያናበቡ እያዩ መልስ እየሰጡ መናፍቃንን እየረቱበት ሃይማኖትን እያጸኑበት የጻፉት መጽሐፍ ሃይማኖተ አበው ተብሎ ራሱን ችሎ በንባብ በትርጉም በምስጢር በሐተታ ይገኛል። በቤተ ክርስቲያናችን ራሱን ችሎ ሊቅ ክፍል ተብሎ የሚሰጠው ትምህርት እሱ ነው። የሰለስቱ ምዕት ትምህርት ነው። የ318 የ150 የ200 ሊቃውንት የእነሱ ጽሑፍ ነውና ክታባቸው ነው፣ መልእክታቸው ነው። እነሱ የጻፉት ነው። እነሱ ያስነበቡን ነው። እነሱ ያስተማሩን ነው። የሰለስቱ ምዕት ልጆች ነንና እነሱ ከዛ ጊዜ ከሚያዝያ 21 ጀምሮ መሰባሰብ ጀምረው የመጨረሻውን እንግዲህ ጉባኤ ሀ ብለው የጀመሩበት ውይይት የከፈቱበት መስከረም 21 ቀን ዛሬ ስለሆነ በዚህ ምክንያት ብዙኃነ ማርያም ተብሏል። ይህ በዓል ይህ ዕለት ማለት ነው። እንግዲህ በመዝሙረ ዳዊት መዝሙር 106 ቁጥር 3 ላይ አስተጋብኦሙ እምበሐውርት ይላል። ከአራቱ ማዕዘን ሰበሰባቸው ይላል። ሊቃውንቱ የተሰበሰቡት ከአራቱ ማዕዘን ነው። እምጽባህ ወእምዓረብ ወመስእ ወባሕር። እምጽባህ ማለት ከምስራቅ፣ ወእምዓረብ ማለት ከምዕራብ፣ ወመስእ
ከሰሜን፣ ወባይር ከደቡብ ከአራቱ እንደገና ደግሞ ከፋርስ እምጽባ ማለት ከፋርስ ማለት ነው። አረብ ማለት ደግሞ ከግብፅ ማለት ነው። ወመስ ማለት ደግሞ ከባቢሎን ማለት ነው። ወባይር ማለት ደግሞ ከህንድ ከአራቱ አቅጣጫ ነው የተሰበሰቡት። ቦታ አልተመረጠም። እምነታቸው ነው የተመረጠው። ለሰው ሀገሩ ምግባሩ ነው። ለሰው ሀገሩ እምነቱ ነው፣ ሃይማኖቱ ነው። ሃይማኖት ነው ሀገር የሚሆነው። ሃይማኖት ሀገር ይሆናል። ሃይማኖት የሃይማኖተኛ ሰው ሀገሩ ሰማይ ስለሆነ ሃይማኖት ሀገሩ ነው ማለት። ሀገራችን በሰማይ ነው እንዳለ ቅዱስ ጳውሎስ። ስለዚህ ከአራቱ አቅጣጫ ተሰብስበው ከአራቱ ማዕዘን ነው የሰበሰባቸው ጌታ ኢየሱስ ክርስቶስ። ከአራቱ ማዕዘን ሰብስቦ ጉባኤ እንዲያደርጉ እንግዲህ ሲሰበሰቡ 318ቱ ሲወያዩ 319ኛ ሆኖ አብሮ ይሰበሰብ የነበረው ወልድ ኢየሱስ ክርስቶስ ነው። እንደውም አፈ ጉባኤው ሲመለከተው ልብሱ ተቀዶ ይታይ ነበር የጌታ ኢየሱስ ክርስቶስ። መኑ ሰጠጣ ለልብስከ ልብስህን ማን ቀደዳት ሲለው አርዮስ ሰጠጣ ለልብስየ፣ አርዮስ እኔን ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ስለለየኝ ለይቶ እንግዲህ ለሱ የማይገባውን ከፍጥረታት አንዱ አድርጎት ከፍጥረታት አስተካክሎት እሱ በቃልነቱ የፈጠራቸውን በሱ ቃልነት ከተፈጠሩት ፍጥረታት ጋር ከመላእክት እኩል ከዛም ከሰዎች እኩል ከሌላ ፍጥረታት እኩል አድርጎት ስለነበር ልብሴን ቀደደ ብሎ ለሊቁ የታየው በራእይ የታየው በዚህ ምክንያት ነው። ኢየሱስ ክርስቶስ በራእይ ታየ፣ በራእይ ተገለጸ። ስለዚህ 318ቱ ሊቃውንት ብዙሃን ሊቃውንት የተሰበሰቡበትና ጉባኤ የጀመሩበት ዕለት በመሆኑ ብዙሃን ማርያም ይባላልና ለዚህ በዓል ቀን ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ሃይማኖተኞች ኦርቶዶክሳውያን በሃይማኖት የምንኖር የእመቤታችን ልጆች የእግዚአብሔር ልጆች እኛ እነዚህን ሦስቱን በዓላትን ስናከብር የእመቤታችንን በዓል ስናከብር የመስቀሉን በዓል ስናከብር የ318ቱ ሊቃውንትን በዓል ስናከብር በማክበራችን ነው የምንከብረው ነው። የእግዚአብሔርን በዓላት የሚያከብር ይከብራል። እንግዲህ ቅድምም እንዳልኳችሁ እመቤታችንን የሚያከብር ሰው ራሱ ነው የሚከብረው። ቅዳሴ ላይ አባ ሕርያቆስ እመቤታችንን የሚያመሰግን ካህን እመቤታችንን እየቀደሰ አይደለም፣ ራሱ ነው የሚቀደሰው። አኮ ማርያም አዘ ይቄድስ አላ ለሊሁ ይትቄደስ፣ ራሱ ይቀደሳል አለ። ራሱ ይከብራል፣ እመቤታችንን አይደለም የሚያከብረው። ወእለ ሰምዕዎ ኩሎሙ ይትቄደሱ፣ የሰሙትም ሁሉ ይከብራሉ አለ። ያን ቅዳሴ የሰሙ የእመቤታችንን ምስጋና ያመሰገኑ አይደሉም? የሰሙ እንኳን ስትመሰገን የሰሙ ሰዎች ክብር ያገኛሉ ይላል። እመቤታችንን ስትከብር ያዩ ሰዎች ክብር ያገኛሉ። እመቤታችን ስትከብር በማየታቸው በመስማታቸው። ስለዚህ እስመ እግዝእትነሰ ወትረ ቅድስት ይእቲ በሰማይ ወበምድር፣ እመቤታችን በምድር በሰማይ ዘወትር የከበረች ናት ይላል። በሰማይ የሚለው በደቂቀ በነገደ መላእክት ዘንድ በመላእክቱ ዘንድ የከበረች ናት እመቤታችን ቅድስት ድንግል ማርያም። በመላእክቱ ዘንድ የከበረች፣ በምድራውያን ደቂቀ አዳም፣ በነቢያት፣ በጻድቃን፣ በሰማዕታት ዘንድ የከበረች ናት እመቤታችን። ስለዚህ በእነሱ ዘንድ የከበረች በመሆኗ ክብሯ ትልቅ ነው። እሷን የሚያከብሩ ይከብራሉ ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ በረከተ ሥጋ በረከተ ነፍስን እንዲያድለን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን መማፀን ነው። በሰዓታት የሚማጸኑ ሰዓታት የሚቆሙ የሚጸልዩ፣ ማህሌት የሚቆሙ፣ ቅዳሴ የሚያስቀድሱ፣ ምጽዋታቸውን፣ አስራታቸውን፣ መባቸውን፣ ስዕለታቸውን የሚሰጡ ምእመናን የተባረኩ የከበሩ ናቸውና በእመቤታችን ስም የምናደርገው ሁሉ ለክብር ነው የሚያበቃን። እንኳንስ እሷ በጻድቃን በሰማዕታት በቅዱሳን በሰለስቱ ምዕት ስም
አምላከ ዮሐንስ አፈወርቅ እያለ አምላከ ቅዱስ አትናቴዎስ፣ አምላከ ቅዱስ ቄርሎስ፣ አምላከ ቅዱስ ኤጲፋንዮስ እያለ ቅዱስ ኤጲፋንዮስን ዮሐንስ አፈወርቅን 318ቱን ሊቃውንት እንደረዳ እኔንም እርዳኝ በኦርቶዶክሳዊ እምነት እንድጸና አድርገኝ ብሎ የተማጸነ ሁሉ ተስፋው የለመለመ ነው፣ ተስፋው ብዙ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ የማርያም ልጅ ኢየሱስ ክርስቶስ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ የተገለጠ ሰው የሆነ ዓለምን ከኃጢአት ያዳነ ዓለምን በመስቀሉ የራሱ መስቀል ራሱ የተሰቀለበት ዝንቱ መስቀል ቤዛነ መድኃኒትነ ይላል። ተስፋነ ቤዛነ መድኃኒትነ ቤዛችን ነው፣ ተስፋችን ነው፣ መድኃኒታችን ነው። እንደውም ይሄን መስቀል ምንድን ነው የሚለው ቅዱስ ያሬድ? ለአይሁድ ስደተ ኮነ ይላል። መስቀል ዝንቱ መስቀል ለአይሁድ ስደተ ኮነ ወለነኒ ሕይወተ ኮነነ። ለአይሁድ ከገነት የሚሰደዱበት ነው የሆነባቸው፣ ከገነት መሰደጃቸው፣ ከገነት መጥፊያቸው፣ ወደ ሲኦል መሄጃቸው፣ ወደ ገሃነም መሄጃ ነው የሆናቸው። ወለነኒ ሕይወተ ኮነነ ለእኛ ግን ሕይወትን ሆነ። ዮም መስቀል ለአኀው አብርሃ ለወንድሞች አበራ። የጨለመውን ዓለም ያበራ ነው መስቀሉ። በጨለማ መካከል ያበራ፣ በጨለማ መካከል የተንቦገቦገ የጨለመውን ዓለም ያበራበት ኢየሱስ ክርስቶስ ይህን ዓለም ያበራበት ነው መስቀሉና ዛሬም በመስቀሉ የሚያምኑ ልበ ብሩሃን ናቸው። ብሩህነት አይምሮ ብሩህ ሲሆን፣ ልቡና ብሩህ ሲሆን ወደ እግዚአብሔር የማየት ዕድላችን ከፍ ያለ ነው። እግዚአብሔርን እንመልከት፣ እግዚአብሔርን እንመልከት፣ እግዚአብሔርን እናስተውል። እግዚአብሔርን የሚመለከት እግዚአብሔርን የሚያስተውሉ ንጹሐን ናቸውና ልበ ንጹሖች እግዚአብሔርን ያዩታል። በመስቀል ላይ ተሰቅሎ ያዩታል፣ ይታያቸዋል። ዛሬም ሲቀደስ እኮ በመስቀሉ ላይ እንደሆነ ነው የሚታየን። ቅዳሴ ላይ ምዕመናን ስታስቀድሱ፣ ካህናትም ሲቀድሱ በመስቀሉ ላይ በመንበሩ ላይ የምታዩት ካህኑ እኮ ሲያዘጋጀው ሊያቀብላችሁ ሥጋውን ደሙን ሊያቀብል ሲቀድስ በመስቀል ላይ በቀራንዮ ላይ መሰቀሉን ነው የሚያመለክተው። መንበሩ ላይ መውጣቱ መስዋዕቱ መንበሩ ላይ ወጥቶ የምታዩት በመንበሩ ላይ የሚቀደስበት የኢየሱስ ክርስቶስን በመስቀል ላይ መዋል የሚያመለክት ነው። ስለዚህ ልበ ንጹሖች ዛሬም ቢሆን ኢየሱስ ክርስቶስን በመስቀል ላይ እንደተሰቀለ ሆኖ ያዩታል። ከመስቀል ላይ አያጡትም። ያን ጊዜ ከመስቀል ላይ ቢወርድም ዛሬ በዓይነ ሕሊና በሰቂለ ሕሊና ስንመለከት በመስቀሉ ላይ እንደሆነ ነው የምናየውና ስለዚህ ማስተዋል የሚያስፈልግ ነውና እመቤታችን ቅድስት ድንግል ማርያም የሰለስቱ ምዕትን ጉባኤያቸውን ስብሰባቸውን ባርካላቸዋለች። እመቤታችን ያልባረከችው ስብስብ፣ እመቤታችን ያልባረከችው ጉባኤ፣ እመቤታችን ያልባረከችው አንድነት አለን ብሎ የሚል ዓለም አንድነት ላይ ኖረው ይችላልና ሰላም ለኪ ተብሎ ጸሎተ ማርያም ተጸልዮ የሚሰበሰቡት ስብሰባ እመቤታችን የምትሰበስበው ነው። እመቤታችን የምትባርከው ነው። የተባረከ ጉባኤ ያስፈልጋል። ከጉባኤም ደግሞ ራስንም በትክክል መሰብሰብ፣ ራስን በእግዚአብሔር ቤት ውስጥ እጅግርን መሰብሰብ፣ አይምሮን መሰብሰብ፣ ጆሮን መሰብሰብ፣ ዓይንን መሰብሰብ፣ አፍን መሰብሰብ፣ ራስን በእግዚአብሔር ቤት ውስጥ ሰብስቦ ማኖር ያስፈልጋል። በእግዚአብሔር ቤት ራሳቸውን ሰብስቦ የሚያኖሩ የታደሉ ናቸው፣ ንዑዳን ክቡራን ናቸው፣ ብፁዓን ነው የሚባሉት። ራሳቸውን በእግዚአብሔር ቤት ሰብስቦ ማኖር የቻሉ ሰዎች ብፁዓን፣ ንዑዳን፣ ክቡራን ናቸውና ስለዚህ ራሳችንን እንሰብስብ። ዛሬ ዓለም እየበተነን ያለው ሰው ተበትኗል፣ አይምሮው ሐሳቡ ተበትኗል። ስለዚህ ወገኖቼ ዓለም ራሱን መሰብሰብ ተስኖት ሰው ራሱን መሰብሰብ ሕሊናውን ሰብስቦ በእግዚአብሔር ቤት መኖር እየተሳነው ይገኛልና ራስን በእግዚአብሔር ቤት መሰብሰብ፣ አይምሮን ሰብስቦ ለጸሎት ማዘጋጀት፣ ለቅዳሴ ማዘጋጀት፣ ለበዓል ማክበር ማዘጋጀት፣ ማሕሌት ለመቆም ራስን አይምሮን ሰብስቦ መዘጋጀት፣ ሰዓታት ለመቆም መንፈሳዊ ነገሮችን ሁሉ ለማከናወን ሁሉም መንፈሳዊ ነገሮች ራስን መሰብሰብ ያስፈልጋልና ራስን ካላሰበሰቡ ራስን ካላረጋጉ ስለማይሆን ራስን ማረጋጋት ያስፈልጋል። እንግዲህ እነዚህን ሦስቱም በዓላትን ያከበርነው ሦስቱ በዓላት የማርያም በዓል፣ የመስቀሉ በዓል፣ እንደገና ደግሞ የ318 የሊቃውንቱ በዓል
የሊቃውንቱ ጉባኤ በዓል ነውና ስለዚህ እግዚአብሔር አምላካችን በእነዚህ በዓላት ሁሉ እነዚህም በዓላት ሁሉ አክብረን ክብር ለማግኘት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን፣ በረከቱን ረድኤቱን እንዲያድለን፣ በዓሉን የሰላም የጤና የበረከት የረድኤት እንዲያደርግልን ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን በአማላጅነቷና በቃል ኪዳኗ እንዲጠብቀን በኃይለ መስቀሉ እንዲጠብቀን ከክፉ ነገር ሁሉ ሀገራችን ኢትዮጵያን ሕዝቦቻችንን ሁሉ ሕዝቦቿን ሁሉ ከክፉ ነገር እግዚአብሔር ይጠብቅልን። በዓሉን የሰላም የጤና ያድርግልን። ወስብሐት ለእግዚአብሔር። ይቆየን።